በባለፈው ክፍላችን በዮሐንስ ወንጌል ምዕራፍ 9 ቁጥር 35 ላይ ያለውን ሐሳብ ይዘን ኢየሱስ ክርስቶስ አንድ አይኑ የተከፈተለትን ሰው በእግዚአብሔር ልጅ ታምናለህ ብሎ ሲጠይቅ ተመልክተን ነበር። እርሱም እንዲያምነው ዘንድ እሱ ማን ነው ብሎ ሲጠይቅም አይተናል። ከዛ የዚህ ሐሳብ ዋናው ዓላማው ያለው ሲጠይቅ አይተዋል ወይ ካንተ ጋር የሚያወራው የሚናገረው እሱ ራሱ ነው የእግዚአብሔር ልጅ ነው ብሎ ኢየሱስ መለሰለት። ሰውየውም ሰገደ፣ አመነም። ታሪኩ የሚጀምረው ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ስንመለከት ነው። ኢየሱስና ደቀ መዛሙርቶቹ እያለፉም መንገድ ላይ አንድ አይነ ስውር የነበረውን ሰውዬ ተመለከቱት። ደቀ መዛሙርቶቹ ጥያቄ አነሱት። ይሄ ሰውዬ ይውሬው ነው ለምንድን ነው ብሎ ኃጢአት የማን ነው ብሎ ጠየቁት። ኢየሱስ የእግዚአብሔር ክብር ይገለጥ ዘንድ ነው አለ። ከዛም ቁጥር 6 ላይ ይህን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን አይኖች ቀባና ሄድና በሳሌው መታጠቢያ ታጠብ አለው። ትርጓሜውም የተላከ ነው ማለት ነው። ስለዚህ ሄዶ ታጠበ፣ እያየ መጣ። ከዛ በኋላ ነው ነገሩ የተቀየረው። ሄዶ ታጠበ፣ እያየም ተመለሰ። አይኖቹ ተከፍቶት ተመለሰ። ኢየሱስ የዚህን ሰውዬ ፈውሱን በአንድ መፈወስ ይችል ነበር፣ ማለት ይችል ነበር። ግን ፕሮሰስ እንዲሆን አደረገ። ወደ መሬት አፈር ላይ እንትፍ አለ። አፈሩን ጭቃ አደረገ በምራቁ። ከዛ በኋላ በአይኖቹ ላይ ቀባ። ተመልከቱ፣ ሰውዬ ከተወለደበት ቀን ጀምሮ ብርሃን አይቶ አያውቅም። ከተወለደበት ቀን ጀምሮ አይኖቹ ተከፍቶ አያውቅም። ከተወለደበት ቀን ጀምሮ አይኖቹ በርቶ አያውቅም። ግን ያን ሂደት እንዲያልፍ አደረገ ኢየሱስ ክርስቶስ። እሱም ወደ ሳሌው መታጠቢያ ሄደና ታጠብ አለው። እሱም ሄዶ ታጠበ፣ እያየም ተመለሰ። ይሄ ሳሌውም የሚባለው በዛም ጊዜ የተፈጠረ ኩሬ ብቻም የውሃ መታጠቢያም አይደለም። ከጥንት ጀምሮ የነበረ መታጠቢያ ነው። ነህምያ መጽሐፍ ምዕራፍ 3 ቁጥር 15 ላይ ስለ ሳሌው መታጠቢያ ሲነገር እናያለን። ቀጥሎም ትንቢተ ኢሳይያስ ምዕራፍ 8 ቁጥር 6 ላይ ስለ ሳሌው ሲነገር እናያለን። ይሄን ውሃ ለኢየሩሳሌም ሕዝብ ያሰራው ንጉሡ ሕዝቅያስ ነበር። ሳሌውም ኩሬን ያስገነባው። ስለዚህ ታጥቦ መጣ። ከዛ በኋላ ቁጥር 8 ላይ ጎረቤቶቹ ቀድሞ የሚያውቁት ለማኝ እንደነበረ የሚያውቁት አይኖቹ እንደሌሉለት የሚያውቁት በሰዎች የሚመራ ሰው እንደሆነ የሚያውቁት ጎረቤቶቹ ተመለከቱና ይህ ሰውዬ እሱ ነው እሱ አይደለም፣ ነው እሱ ነው እሱ አይደለም፣ እሱ ነው እሱ አይደለም ብሎ ሲከራከሩ ነበር። ዘው እንመለከታለን። ይህ ተቀምጦ ይለምን የነበረ አይደለምን ያሉ ሌሎቹ እሱ ነው አሉ፣ ሌሎቹ አይደለም እርሱን ይመስላል እንጂ አሉት። እርሱ ግን ምን ነው ተከራከራቸው? እኔው ራሴ ነኝ፣ አይኖቼ የበረልኝ ሰው እኔው ራሴ ነኝ፣ አትከራከሩ፣ አትነዛነዙ፣ ጭቅጭቅ ውስጥ አትግቡ፣ እኔ ራሴ ነኝ ብሎ መለሰላቸው። ታዲያ ዕውር አልነበርክም እንዴ? ታዲያ አይኖች እንዴት ተከፈተ? በሰው የምትመራ አልነበረም እንዴ? ዛሬ እንዴት ልታይ ቻልክ ብሎ ጥያቄ ጠየቁት። ይሄን አይነ ስውር የነበረው ሰውዬ እርሱ መልሶ ኢየሱስ የሚባል ሰው ነው አለ። ኢየሱስ የሚባል ሰው ጭቃ አድርጎ አይኖችን ቀባና ወደ ሳሌውም መታጠቢያ ወይም መጥመቂያ ሄደህ ታጠብ አለኝ። ሄጄ ታጥቤም አየሁ አለ።
ሄድኩኝ፣ ታጠብኩኝ። ያን አይኖቼ ላይ ጭቃ የቀባው ሰው ግን ኢየሱስ ይባላል። ከዛ በኋላ ነው ያ ሰው ወዴት ነው አሉት። ጠየቁት ጎረቤቶቹ። አላውቅም አለ። ምክንያቱም ያላወቀበት ምክንያት ኢየሱስ ክርስቶስ እሱ ላይ እንደዛ ካደረገ በኋላ ሂድ ካለ በኋላ እሱ ትቶ ሄዶ ይሆናል። አላውቅም አለ። ከዛ በፊት ዕውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ሕግ የሚዳኘው በፈሪሳውያን፣ ነገሮች የሚታዩት በፈሪሳውያን ነው። ሕግ የሚተረጎመው በፈሪሳውያን ነው። ስለ ሕዝብ ብዙ ነገር የሚወራው በፈሪሳውያን ነው። ስለዚህ አንድ አዲስ ነገር በከተማችን ተፈጥሯል። ከተወለደ ጀምሮ ዕውር የነበረ ሰው አይኑ በርቷል። የሆነ ሰው አይኑን ከፍቷል። ግን የከፈተበት ቀን ሰንበት ነበር። በሰንበት ላይ እንዴት ይከፍታል? አይኖቹ እንዴት እንዲበሩ አደረገ? የሚለውን ጥያቄ ጭምር የሚያስነሳ ነው ይሄ ጉዳይ፣ የሰውዬ ማብራት ጉዳይ። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በዓይኖቼ አኖረ፣ ታጠቢውም አያለውም አላቸው። ቁጥር 15 ላይ ኢየሱስ የሚባል ሰው የሚለውን ሐሳብ ያዙት። በሁለተኛ ክፍላችን ምን እየሆነ እንዳለ እንመለከታለን። ኢየሱስ የሚባል ሰው አይኖችን ከፍቷል ብሎ ስለተነገረ። ከዛም ቁጥር 16 ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ብሉ አይደንቅም? ኢየሱስ ክርስቶስ ሥጋ ለብሶ በሰው መካከል እየተመላለሰ ስለነበር፣ እንደማንም ሰው ስለነበር፣ መለኮትነቱ በዛ ሰዓት ስላልታየ ግን ታምራትን እያደረገ ብዙ ተከታዮችን እያፈራ የተለያዩ ታምራቶችን እየፈጸመ ኢየሱስ ቀጥሎ ነበር። እያገለገለ ነበረ። ተከታዮች ብዙዎች ነበሩ። ታምራት ያደርግ ነበር፣ ይፈጽም ነበር፣ ይሰራ ነበር፣ ክብሩን ያሳይ ነበር። በዛ ቢገረሙ ቢናደዱ አይደንቅም። ግማሾቹ ይሄ ሰውዬ ሰንበትን አያከብርም፣ ሕግን አያከብርም፣ ኃጢአተኛ ነው፣ የዚህ ሰውዬ ስራ ትክክል አይደለም አሉ። ሌሎቹ ግን ኃጢአተኛ ሰው እንደዚህ አይነት ምልክቶችን እንዴት ሊያደርግ ይችላል? ይሄ ለኃጢአተኛ ሰው እንዴት ይቻላል? በኃጢአት ስለወደቀ ሰው፣ ደካማ ለሆነ ሰው እንደዚህ አይነት ታምራት ከተወለደ ጀምሮ አይነ ስውር የነበረውን ሰው እንዲበራ ማድረግ እንዴት ይቻላል? አይቻልም። ይህ ሰውዬ ከእግዚአብሔር ሊሆን ይችላል የሚሉ ሰዎች ሲከራከሩ ነበር። በመካከላቸው መለያየት ሆነ። ከዛ የተነሳ ዕውሩን አንተ አይኖችን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። ጠየቁት። ደጋግሞ ነው የሚጠይቁት። በእኛ ውስጥ መከፋፈል ሆኗል። እድሜ ላንተ ዕውርን ሆነ ብትቆይ ሳይሻል ይቀራል ብለህ ነው ሳይሉ አይቀሩትም። ግን እድሜ ላንተ በእኛ መካከል መከፋፈል ሆኗል። ታዲያ አንተ አይኖችን የከፈተውን ሰውዬን አንተ ማን ነው ትላለህ? ምንድን ነው ትላለህ? ነቢይ ነዋ አለ። ቁጥር 17 ላይ ነቢይ ነው አለ። የመጀመሪያ አንድ ኢየሱስ የሚባል ሰው ነው አለ። አሁን ቀጠለ። በሁለተኛ ዙርም እንደገና ጠየቁት። አንተ አይኖችን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለ። ነቢይ ባይሆን ይሄን ሊያደርግ አይችልም። የሆነ ነገር የሌለበት ሰው ቢሆን ይሄን ሊፈጽም አይችልም። እሱ ነቢይ ነው። ነቢይ ባይሆንማ አያደርግም። ነቢይ ስለሆነም ነው እንደዚህ ሊያደርግ የቻለው ሊፈውሰኝ የቻለው።